ብዙዎቻችን ጤናማ ተፈጥሯዊና ከፍተኛ አልሚ ምግብ በብዛትና በጥራት እየተመገብን ክብደት ለመጨመር መቸገር፣ ያለማቋረጥ ሆድ መነፋት፣ በምግብ መፈጨት ወቅት የሚከሰት ከባድ ቁርጠትና ምቾት ማጣት እንዲሁም በቂ ረፍትና ምግብ አግኝተን ማለቂያ በሌለው የድካም ስሜትና ኃይል ማጣት መሰቃየት ምን ያህል ግራ የሚያጋባን እንደሆነ እናውቃለን። ለዚህ ችግር ምክንያቱ ጭንቀት፣ የምግብ መፈጨት ስርዓት መዳከም፣ የሆድ ዕቃ ችግር ወይም አዝጋሚ የሆነ የሜታቦሊዝም ወይም የምግብ መፈጨት ሂደት ሊሆን እንደሚችል በማሰብ በሂደቱ እንጨነቃለን። ነገር ግን ከዚህ ሁሉ ባሻገር አንዳንዴ ችግሩ ያለው በምንመገበው ምግብ አይነትና መጠን ወይም በሰውነታችን የተፈጥሮ አሰራር ላይ ሳይሆን ከእይታ ተሸሽጎ በምንመገበው ምግብ እየተጠቀመና በውስጣችን ተጠልሎ በሚኖረው ጥገኛ አካል ላይ ነው። የምንመገበው ውድና ጤናማ ምግብ ለሰውነታችን ሕዋሳት ሕይወትና ጉልበት መስጠት ሲገባው በአንጀታችን ውስጥ ሰፍረው የሚገኙ የማይታዩ ወይም ትላልቅ ጥገኛ ተህዋሲያንና ትላትሎች ያንን የተመጣጠነ ምግብ ከኛ ቀድመው በመጠቀም ሰውነታችንን ለከባድ የምግብ እጥረት፣ ለደም ማነስና ለብዙ አይነት የጤና ችግሮች ይዳርጉታል። ክቡራን አድማጭ ተመልካቾች፣ በዚህ መሰናዶ እነዚህን ጥገኛ የሆኑ የአንጀት ትላትሎች በቀላሉ በቤታችን ውስጥ በምናዘጋጃቸው ውህዶች እንዴት ከአንጀታችን ውስጥ ጠራርገን እንደምናስወግዳቸው እጠቁማቸዋለሁ። ወደ ዝርዝር መረጃው ከማለፌ በፊት እንደተለመደው ክቡራን አድማጭ ተመልካቾቼ 2 ሰከንድ ብቻ ወስዳችሁ ቻናሌን ሰብስክራይብ፣ ላይክ እና ሼር አድርጉልኝ። ይህ ለእናንተ ምንም አይነት ወጪ የለውም። ለእኔ ግን ይህን መሰል ጠቃሚ መረጃዎችን ማቅረቤን እንድቀጥል ያበረታኛል። የአንጀት ጥገኛ ተህዋሲያን የሰው ልጆችን ለብዙ ሺህ ዓመታት ያህል ሲያስቸግሩ የኖሩ ጥገኛ ተህዋሲያን ሲሆኑ እነዚህ የማይፈለጉ በአይን የሚታዩና የማይታዩ ፍጥረታት በሰው ልጅ የምግብ መፈጨት ስርዓት ውስጥ በጸጥታ በመኖር አስፈላጊ ንጥረ ነገሮች፣ ቫይታሚኖችና ማዕድናትን እየመጠጡ ይወስዳሉ። በተመሳሳይ ጊዜም ስር ለሰደደ የሆድ ህመም፣ ለከባድ የተመጣጠነ የምግብ እጥረት፣ ያለ ምክንያት ፈጣን ክብደት መቀነስና አጠቃላይ የሰውነት ድካም የሚዳርጉ ናቸው። ከዘመናዊ መድኃኒቶች መፈልሰፍ በፊት የሰው ልጆች እነዚህን ወራሪዎች ለማስወገድ በቀላሉ ከሚገኙ እጽዋት መድኃኒቶችን ይጠቀሙ ነበር። አሁን ላይ ደግሞ ዘመናዊ ሳይንሳዊ ምርምሮች እነዚህን ጥንታዊ ልማዶች እያረጋገጡ ሲሆን በተለይም የዱባና የፓፓያ ፍሬዎች ጥገኛ ተህዋሲያንን በማስወጣት ወይም በመግደል ረገድ እጅግ ውጤታማ መሆናቸውን እየጠቆሙ ነው። የዱባ ፍሬ የተለያዩ የአንጀት ትላትሎችን በማጽዳት ረገድ በባህላዊ መድኃኒት ውስጥ ትልቅ ቦታ ያለው ነው። ሳይንሳዊ ጥናቶች እንደሚያሳዩት የዱባ ፍሬ ኪኩርቢቲን የተባለ ልዩ አሚኖ አሲድና ሌሎች ንጥረ ነገሮችን ይዟል። ኪኩርቢቲን ጥገኛ ተህዋሲያንን በቀጥታ ከመግደል ይልቅ በነርቭ ስርዓታቸውና ጡንቻዎቻቸው ላይ በማነጣጠር ሽባ ያደርጋቸዋል። በዚህም ምክንያት ጥገኛ ትሉ ከሰው ልጆች አንጀት ግድግዳ ላይ ራሱን አጣብቆ የሚኖርበትን መያዣ አጥቶ ይወድቃል። በቀን ከ100 እስከ 300 ግራም ጥሬ የዱባ ፍሬ ውጫዊውን ነጭ ቅርፊት በማላቀቅ አረንጓዴውን የውስጥ ክፍል ብቻ በጥንቃቄ በመፍጨት ከውሃ ወይም ከማር ጋር በመደባለቅ በባዶ ሆድ በመውሰድ በአንጀታችን ውስጥ ጥገኛ ሆነው የሚገኙትን ትላትሎች ከአንጀታችን ግድግዳ ላይ አራግፈን መጣል እንችላለን። ከ2 ሰዓታት በኋላ ደግሞ ሽባ የሆኑትን ትሎች ሙሉ በሙሉ ከሰውነት ለማስወጣት የፓፓያ ፍሬን በመመገብ ከሰውነታችን እንዲወገዱ ማድረግ እንችላለን። የፓፓያ ፍሬ በካሪቢያን፣ በአፍሪካና በእስያ ሀገሮች በስፋት
ጥቅም ላይ የሚውል ሲሆን የጥገኛ ተህዋሲያንን አካላዊ መዋቅር በማጥፋት ረገድ እጅግ ውጤታማ ነው። የዱባ ፍሬ ትሎችን ሽባ ሲያደርግ፣ የፓፓያ ፍሬ ደግሞ የትሎችን ውጫዊ የመከላከያ ሽፋንና እንቁላሎቻቸውን ይገድላል። ይህ አስደናቂ የተፈጥሮ መድኃኒት በጆርናል ኦፍ ሜዲሲናል ፉድ ላይ በወጣ ጥናት ተጠቁሟል። በጥናቱ እንደተገለጸው በመጀመሪያ ጥገኛ ተህዋሲያን እንዳለባቸው ማይክሮስኮፒክ በሆነ መንገድ የተረጋገጠባቸውና ምንም አይነት ምልክት የሌላቸው 60 ሕፃናት የደረቀ የፓፓያ ፍሬ ከማር ድብልቅ ጋር እንዲወስዱ ተደረገ። አስገራሚ በሆነ መልኩ ከጥናቱ ቡድን ውስጥ 76.7% የሚሆኑት ሕፃናት ሰገራቸው በ7 ቀናት ውስጥ ከጥገኛ ተህዋሲያን ሙሉ በሙሉ ነፃ መሆን የቻለ ሲሆን ምንም የጎንዮሽ ጉዳትም አልተመዘገበባቸውም። የፓፓያ ፍሬን ለመጠቀም ከበሰለ ፓፓያ አውጥቶ በቀጥታ ማኘክ ወይም ደግሞ መፍጨትና ከፓፓያ ጭማቂ ከውሃ ወይም ከማር ጋር በማቀላቀል ጣዕሙን አስተካክሎ በባዶ ሆድ ጠዋት መውሰድ የተሻለ ውጤት ያስገኛል። ምንም እንኳን እነዚህ ባህላዊ መፍትሄዎች የቆዩና ሳይንሳዊ ድጋፍ ያላቸው ቢሆኑም ከጥገኛ ትላትሎች ጋር በተያያዘ ከበድ ያለ የጤና ችግር ካለ ወይም ከባድ የጥገኛ ትላትል ኢንፌክሽኖች ሲያጋጥሙ የሕክምና ባለሙያ አማክሮ ምርመራ ማድረግና አስፈላጊውን ዘመናዊ መድኃኒት መውሰድ እንደሚገባ መዘንጋት የለበትም። የዱባና የፓፓያ ፍሬዎች አንጀት ወራሪዎችን ለመቆጣጠር ተፈጥሯዊና ሁለንተናዊ አቀራረብን ቢሰጡም በውስጣቸው ባሉት ኃይለኛ ውህዶች ምክንያት ሊያስከትሉት የሚችሉት የጎንዮሽ ጉዳቶች በመኖራቸው የዱባና የፓፓያ ፍሬዎችን በሰውነታችን ውስጥ ጥገኛ ሆነው የተከሰቱ ተህዋሲያንን ለማጥፋት ከመጠቀማችን በፊት ሊወሰዱ የሚገባቸው ጥንቃቄዎች አሉ። አንደኛ፣ የፓፓያ ዘሮች በተለይም እንደ ካርፓይን እና ቤንዛይል አይሶታዮሳያኔት በማህፀን ላይ ያላቸው ሚና ከባድ በመሆኑ ነፍሰ ጡር እናቶች የፓፓያ ዘርን መመገብም ሆነ ጥገኛ ትላትሎችን ለማጥፋት በቤት ውስጥ የሚዘጋጁ ውህዶችን መጠቀም የለባቸውም። የሚያጠቡ እናቶችም ቢሆኑ እነዚህ ኬሚካሎች በጡት ወተት ውስጥ ሊተላለፉ ስለሚችሉ ከመጠቀም መቆጠብ ይኖርባቸዋል። ሁለተኛ፣ ይህ አንጀትን ከጥገኛ ትላትሎች የማጽዳት ሂደት ከፍተኛ የሆድ ቁርጠት፣ ተቅማጥ፣ ድርቀት ወይም የኤሌክትሮላይት ሚዛን መዛባት ሊያስከትል ስለሚችል የሆድ ቁስለት ወይም ሌሎች ከባድ የአንጀት ህመም ያለባቸው ሰዎች አንጀትን ሊያስቆጡ ስለሚችሉ እንደዚህ አይነት ጠንካራ ውህዶችን መጠቀም የለባቸውም። ሶስተኛ፣ በእነዚህ ተፈጥሯዊ ውህዶች ውስጥ ያሉት አክቲቭ ንጥረ ነገሮች ከተወሰኑ መድኃኒቶች ጋር ሊጋጩ ስለሚችሉ በተለይም የደም ማቅጠኛ መድኃኒቶች የሚወስዱ ሰዎች ከፍተኛ መጠን ያለው የዱባና የፓፓያ ፍሬ ሲጠቀሙ መጠንቀቅ አለባቸው። እንዲሁም የስኳር ህመምተኞች የደም ውስጥ ስኳራቸውን በቅርበት መከታተል ይገባቸዋል። አራተኛ፣ ምንም እንኳን አልፎ አልፎ ቢሆንም ከዱባ ወይም ከፓፓያ ፍሬዎች ጋር የተያያዘ አለርጂ ሊኖር ይችላል። ማሳከክ፣ የከንፈር ወይም የምላስ ማበጥ፣ የትንፋሽ ማጠር የመሳሰሉ የአለርጂ ምልክቶች ከታዩ ወዲያውኑ መጠቀም አቁማችሁ ሕክምና ማግኘት ያስፈልጋል። አምስተኛ፣ ትንንሽ ሕፃናት ልጆች ላይ እነዚህን ኃይለኛ ፍሬዎች መጠቀም ከፍተኛ ጥንቃቄና የሕክምና ባለሙያ ክትትል ይጠይቃል። የሕፃናት የምግብ መፈጨት ስርዓት ጠንካራ ባለመሆኑ ለከፍተኛ ድርቀት ሊዳርጓቸው ይችላሉ። ስድስተኛ፣ ከባድ የጥገኛ ኢንፌክሽኖች ሲያጋጥሙ በዘፈቀደ ራስን ማከም በቂ አይደለም። እንደ ጃርዲያሲስና ሌሎች ከባድ የትል ወራሪዎች ያሉ ችግሮች በላብራቶሪ ተረጋግጠው በሐኪም የታዘዙ ዘመናዊ መድኃኒቶችን ይፈልጋሉ። ለከባድ ኢንፌክሽን ባህላዊ መፍትሄዎችን ብቻ መጠቀም ህመሙን ሊያባብሰው ይችላል። ስለዚህም በማንኛውም ጊዜ ተፈጥሯዊ ሕክምና ከመጀመራችሁ በፊት የሕክምና ባለሙያ ማማከር ተገቢ ነው።
ክቡራን አድማጭ ተመልካቾቼ ይህን ቪዲዮ ከወደዳችሁት ላይክ፣ ጠቃሚው ነው ካገኛችሁት በኮሜንት መጻፊያው ላይ 1 ቁጥርን፣ ጠቃሚው ነው ካላገኛችሁት ደግሞ 2 ቁጥርን ጻፉልኝ። ይህን ቪዲዮ ከየት ሀገር እንደምታዩት በኮሜንት መስጫ ላይ ብትጽፉልኝ ምን አይነት ቪዲዮ ማቅረብ እንዳለብኝ ይጠቁመኛል። መረጃው ለሌሎች እንዲደርስ ቪዲዮውን ሼር አድርጉልኝ። በቀጣይ አዳዲስ ቪዲዮዎች ሲለቀቁ በቶሎ እንዲደርሳችሁ ደግሞ የደወል ምልክቷን መጫን አትርሱ። ጥያቄ ወይም አስተያየት ካላችሁ ኮሜንት ላይ ብትጽፉልኝ የተሻለ ነገር ወደ እናንተ እንዳደርስ ይረዳኛል። ለተጨማሪ የጤና መረጃዎች ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ቆዩኝ።